እችኛው ጠያቂያችን ምንድን ነው የምትለው? የኔ ውድ በእናትሽ ላይቭ ላይ ሆኜ ፊልተር እንዴት ነው ማድረገው እያለች ነው ማለት ነው። ሌሎቻችሁም ጠይቃችሁኛል። አሁን ላይቭ ገብታችሁ ፊልተር እንዴት እንደምታደርጉ አሳያችኋለሁ። አንድ ስክሪናችሁን ጫን፣ ሴንድ የምትሏን እስከ መጨረሻ መንካት። እዚህ ጋር የፕላስ ምልክቷን የልብ ቅርጿን ኮሜንት ላይ እኔ ልክ እንደናንተ እኔ ያሉትን እንዳለ ልቅም አድርጉ። በዚህ ቻሌንጅ እንኳን ብዙ ታገኛላችሁ። ቀስት እየነካችሁ ኮፕሊንግ ፌቨራይት ላይ ማድረጋችሁ እንዳትረሱ። ፕሮፋይል ላይ ቀይ ክብ መብራት ካለች ክቧ መብራት ወደ ውስጥ በመንካት ወደ ውስጥ ነው ማለት ነው። ላይቭ ላይ ቻሌንጅ እያሰራው ነው ማለት ነው። ቤተሰብ አሁን ላሳያችሁ። ለስጋ ወደ ቪዲዮ። መጀመሪያ ላይቭ ለመግባት ከስር የፕላስ ምልክቷን ትጫናላችሁ። እዚህ ጋር እንደዚህ ሲመጣላችሁ ወደ ግራ በደንብ ሳብ ማድረግ ላይቭ የሚል ታገኛላችሁ። ይሄው ላይቭ የሚል አግኝተናል። እዚህ ጋር መሀል ላይ ደግሞ ጎ ላይቭ የምትላለች። ጎ ላይቭ ከማለታችሁ በፊት እዚህ ጋር ማለት ነው ኢፌክት ትመርጣላችሁ። አይታችኋል። እዚህ ጋር ኢፌክት የምትለዋል እሷን ትነኳትና ትመርጣላችሁ። አሁን ኦልሬዲ ኢፌክቱ መርጣችኋል። አሁን ጎ ላይቭ ነው የምትሉት። እቺኛውን ጎ ላይቭ የምትለው መጫን ተጫናት፣ ቀጥታ ላይቭ ትገባላችሁ ማለት ነው። ይሄው ነው። ሼር ኮፕ ሊንክ አድርጉት። ይመቻችሁ።